በአዲስ አበባ ዩኒቨርሲቲ የነበረኝን ቆይታ በሶስት ቃል ብገልጸው ፈታኝ፣ የማይረሳና አስደሳች እለዋለሁ። ስኬት ማለት ለኔ ያልተቋረጠ ቼንጅ ውስጥ ራስን መክተት ነው። አዲስ አበባ ዩኒቨርሲቲ ሁላችንም እንደምናውቀው ቶፕ የሆኑ ተማሪዎች ተመርጠው የሚገቡበት ነው። ዩኒቨርሲቲ ቆይታዬ ፊልም ቢሆንና ርዕስ ቢሰጠው እጣ ፈንታ የሚባል ይመስለኛል። መመረቂያ ፕሮጀክቴን ያደረኩት አውታር ኤአይ ሪክሩቲንግ ኤጀንት ይባላል። አዲስ አበባ ዩኒቨርሲቲ በነበረኝ ቆይታ ያተረፍኩት ነገር አርት ኦፍ ሰልፍ ለርኒንግ። ሰላም፣ ማህሌት አስራት እባላለሁ። በአዲስ አበባ ዩኒቨርሲቲ የሶፍትዌር ኢንጂነሪንግ የ2018 ተመራቂ ተማሪ ነኝ። ስሜ መክሊት አስራት ይባላል። የሶፍትዌር ኢንጂነሪንግ የአዲስ አበባ ዩኒቨርሲቲ ምሩቅ ነኝ። አዲስ አበባ ዩኒቨርሲቲ በነበረኝ ቆይታ ያተረፍኩት ነገር አርት ኦፍ ሰልፍ ለርኒንግ፣ አንድ ኮንሰፕትን ይዞ በራስ ዲፕ ሪሰርች አድርጎ ለራስን የተወሰነ የተገደበ ጊዜ ሰጥቶ በዛ የተገደበ ሰዓት ላይ ስለዛ የሆነ ቶፒክ ሊሆን ይችላል ራስን ማስተማር መቻል አንድ ችያለሁ ብዬ የማልፈው ነገር ነው። አዲስ አበባ ዩኒቨርሲቲ ስፔሲፊክሊ እዚህ በመማሬ አገኘሁት ብዬ የማስበው ነገር ውጪ ላይ ያለውን ተቀባይነት ነው። ግቢው ስም አለው፣ ዝና አለው እና ከዛ አንጻር ለኢንተርንሺፖች አፕላይ ሳደርግ ለስራዎች ለጎን ስራዎች አፕላይ ሳደርግ በደንብ አክሰፕታንስ ነበረኝ እና ከዚህ ዩኒቨርሲቲ ለሚመጡት ተማሪዎች ብዙ ነገሮች ኦፕን ናቸው እና በደንብ አገኘሁበት ብዬ የማስበው አድቫንቴጅ ይሄንን ነው። አዲስ አበባ ዩኒቨርሲቲ ውስጥ በመማሬ ያተረፍኩት ነገር ብዬ የምለው ሌላ ግቢ ወይንም ዩኒቨርሲቲ የሌሉ ተማሪዎችና መምህራኖችን ኤክስፖዠር አግኝቼበታለሁ ማለት እችላለሁ። አዲስ አበባ ዩኒቨርሲቲ ውስጥ በማስተርስም ሆነ በፒኤችዲ በፕሮፌሰርነት ለብዙ ዓመት ያገለገሉ አንጋፋ መምህራንን በእነሱ መማር ችያለሁ። ከእነሱ ጋር ማውራት፣ ዲስከስ ማድረግ፣ እነሱም ላይፍ ኤክስፒሪየንሳቸውን መልሰው ለእኛ ሼር የሚያደርጉበት ሞመንቶች ስለነበሩ ከእነሱ መምህራን ጋር ኮኔክሽን በመኖሩ አንድ በጣም የተጠቀምኩበት ነገር ነው። ሲቀጥልም አዲስ አበባ ዩኒቨርሲቲ ሁላችንም እንደምናውቀው ቶፕ የሆኑ ተማሪዎች ተመርጠው የሚገቡበት ነው። ስለዚህ ከነዛ ተማሪዎችም ጋር እርስ በርስ ተደጋግፈን ከኮምፒቲሽን ኦቨር ኮላቦሬሽን ኦቨር ኮምፒቲሽን በሆነ ኢንቫይሮንመንት ውስጥ እርስ በርስ ተደጋግፈን ማሳለፋችንም አንድ ተማሪዎቹን አትርፌያለሁ ማለት እችላለሁ። መመረቂያ ፕሮጀክቴን ያደረኩት አውታር ኤአይ ሪክሩቲቭ ኤጀንት ይባላል። አውታር ማለት ኮኔክሽን መረብ እንደማለት ነው። ሰሪዎችና አሰሪዎችን የሚያገናኝ በተለይ ደግሞ ከቀጣሪዎች ሳይድ ኤክስፐርቱ የሌላቸው ሂውማን ሪሶርስ ባለሙያዎች ሊኖሩ ይችላሉ። አንድ ሂውማን ሪሶርስ ባለሙያ ከራሱ ኤክስፐርት ውጪ የሆኑ ስራዎችን ፖስት በሚያደርግበት ጊዜና ነገሮች አፕላይ በሚደረጉበት ጊዜ እነሱን ፊልተር አውት የማድረግ አቢሊቲው ላይኖረው ይችላል። እኔ ከግሩፕ ሜምበሮቼ ጋር የሰራሁት ፕሮጀክት ደግሞ እነዚህን ሰዎች እነዚህን የሂውማን ሪሶርስ ባለሙያዎች የሚያግዝና እነሱን ሪክሩተር ስለሆኑ እነሱ አፕላይ የሚያደርጉ ሰዎችን ሾርት ሊስት ማድረግ፣ ሪዝን አውት ማድረግ፣ ለምን አንድ ሰው እንዳላለፈ ሪዝን አውት ማድረግ፣ በተጨማሪም ደግሞ ለየት ያለ ነገር የሰራ ነው የምለው ነገር ትረስት ቬሪፊኬሽን አለው። የአንድ ሰው ሬዝሜ ኮንሲስተንሲው ቼክ ይደረጋል እና ማይክሮ አሰስመንት ወይም ደግሞ አጠር ያለ ጥያቄዎች ሬዝሜው ላይ የሚያጠራጥር ነገር ካለው እንደዚህ አይነት ጥያቄዎችም ያቀርባል እና ለሪክሩቲንግ ወርልዱ አይ ቲንክ እንደ ጥሩ ግብዓት መጠቀም ይችላል ብዬ አስባለሁ እና አርቲፊሻል ኢንተለጀንስንም በዚህ በደንብ ዩቲላይዝ ስላደረገን በደንብ ማደግ የሚችል ፕሮጀክት ነው ብዬ አስባለሁ። በአዲስ አበባ ዩኒቨርሲቲ የነበረኝን ቆይታ በሶስት ቃል ብገልጸው ፈታኝ፣ የማይረሳና አስደሳች እለዋለሁ። በዩኒቨርሲቲ የነበረኝን ቆይታ በሶስት ቃል ለመግለጽ ያክል አንፎርጌተብል፣ ትራንስፎርሜቲቭ እና ቻሌንጂንግ ብዬ ይገልጸዋለሁ። በደንብ ተምሬበታለሁ የምለው ላይፍ ኤክስፒሪየንስ ኢን አዲሽን ከሃርድ ስኪል ከምንላቸው ውጪ ይሄ ከሰው ጋር ኮሚኒኬት ማድረግ፣ እኛው ደግሞ ጊዜንና ኢነርጂን እንዴት ማኔጅ ማድረግ እንዳለብኝ ነው። ብዙ ነገሮች የኛ አቴንሽን የሚፈልጉ ነገሮች ይኖራሉ ግቢ ላይ እና ለየትኛው ፕራዮሪቲ መስጠት አለብኝ፣ የትኛውን ጊዜ ልስጠው፣ የትኛውን ኢነርጂን ልስጠው የሚለውን በደንብ እነሱን ማኔጅ ማድረግ በግቢ ቆይታዬ ተምሬያለሁ። በዩኒቨርሲቲ የነበረኝ ቆይታ በጣም የምወደውና የማረሳው ያፈራኋቸው ወንድምና እህቶች በጣም ይናፍቁኛል። ከዛም በተጨማሪ የክላስ ሜቶችን በጣም እነሱም የሚናፍቁኝ ሞመንቶች ናቸው የሚሆኑት። ላይብራሪ አንድ ላይ ስናጠና ለፈተና
ስንሯሯጥ ላስት ሚኒት ፕሮክራስቲኔት አድርገን ላስት ሚኒት ነገሮችን በፍጥነት ለመጨረስ ስንሞክር ዲፌንስ ላይ የነበረን ወከባና በጣም የማይረሱ ያለ እንቅልፍ ያሳለፍናቸው ሌሊቶች ዶርም ውስጥም ከጓደኞቼ ጋር በጣም ሜሞራብል ሞመንቶች አሳልፈናል። ከዩኒቨርሲቲ ቆይታዬ በጣም የሚናፍቁኝ ነገሮች አንደኛው የታይም ፍሪደም ነው። ከሌላ ሰዎች አንጻር ግቢ ውስጥ ያለን ሰዎች በደንብ ታይም ፍሪደም ያለን ይመስለኛል እና እሱ የሚናፍቀኝ ይመስለኛል። ዶርም ውስጥ ከጓደኞቼ ጋር የነበረኝ ኤክስፒሪየንስ እሱ በጣም የሚናፍቀኝ ይመስለኛል እና በመጨረሻ ደግሞ ሲኒየር ኢራችን ላይ ያሳለፍናቸው የተለያዩ ዴዮች አሉና ሲኒየር ዴዮቻችን የሚናፍቁኝ ይመስለኛል። በዩኒቨርሲቲ የነበረኝ ቆይታ ፈጠርኳቸው የምላቸው ጓደኝነቶች ከጓደኛም በላይ እህትና ወንድሞችን አፍርቻለሁ ማለት እችላለሁ። በችግር ጊዜ አንድ ላይ ያሳለፍናቸው ደስታችንን የተጋራናቸው በቀጣይ ህይወታችን እማንለያይ አይነት እህትና ወንድምነትን አፍርቼበታለሁ ማለት እችላለሁ። የዩኒቨርሲቲ ቆይታዬ ፊልም ቢሆንና ርዕስ ቢሰጠው እጣ ፈንታ የሚባል ይመስለኛል። ፊውቸሮቼን ዲሳይድ የሚወስኑልኝን ውሳኔዎች በግቢ ቆይታዬ ውስጥ የወሰንኩ ይመስለኛል እና እጣ ፈንታ ብለው ሴንስ የሚሰጥ ይመስለኛል። በአዲስ አበባ ዩኒቨርሲቲ የነበረኝን ቆይታ ርዕስ ብሰጠው ፈታኝ ፍልሚያ ከራስ ጋር ብዬ መግለጽ እችላለሁ። ስኬት ማለት ለኔ ያልተቋረጠ ቼንጅ ውስጥ ራስን መክተት ነው። ሁልጊዜ ራስን መለወጥ ማለት ነው። የምንፈልገውን ነገር ማወቅ በጣም ከባድ ነው። ስለዚህ የምንፈልገውን ነገር እስክናገኝ ድረስ ራሳችንን ኮንቲኒየስሊ ለመቀየር መወሰን፣ ይሄ ትልቅ ስኬት ነው። በቼንጅ ውስጥ ደግሞ በመለወጥ ውስጥና አዳዲስ ነገሮችን በመሞከር ውስጥ ኢምፖስተር ሲንድረም አለ። አንዳንድ ቦታዎች አይገቡኝም ብለው የምናስበው ነገር አለ። ግን እሱን ነገሮች ኦቨርካም አድርጎ አዳዲስ ነገሮችን መሞከር ከዚህ በላይ ለኔ ስኬት የለም። እንደ ወጣት ስኬት ለኔ ሁል ጊዜ ራስን ማስሸነፍ መቻል ነው። ስኬት ማለት የውስጥ ፍላጎታችንን ማህበረሰቡ ከኛ ኤክስፔክት የሚያደርገውን ወላጆቻችን ከኛ የሚጠብቁትን ሁሉም ነገር አቻችሎ የራሳችንም ፍላጎትን ሳናሳንስ ሁሉንም አመጣጥሮ ማስኬድ መቻል ስኬት ነው ብዬ አስባለሁ። በሚመጣው አመታት እንደ ተመራቂ ተማሪና አዲስ የህይወት ምዕራፍ እንደሚይዝ ሰው ላሳካው የምፈልገው ነገር በፊልዱ በደንብ ኤክስፐርት መሆን ነው የምፈልገው። ሰዎች በብዛት ሊኖሩ ይችላሉ እዚህ ፊልድ ላይ ከአርቲፊሻል ኢንተለጀንስ ጋር በተያያዘም በደንብ ላይክ ኤዶች አሉ፣ የሚያግዙ ነገሮች አሉ። ነገር ግን በደንብ ኢንዴፕዝ የሆነ ጥልቅ የሆነ እውቀት በፊልዱ መያዝ አሉ ከሚባሉ የሶፍትዌር ኢንጂነሪንግ እና አርቲፊሻል ኢንተለጀንስ ኤክስፐርቶች መሀል መሆን እፈልጋለሁ። በመጀመሪያ ለዚህ ላደረሰኝ ለልዑል እግዚአብሔር ምስጋናን አቀርባለሁ። ከእግዚአብሔር በመቀጠል ወላጆችን በጣም ማመስገን እፈልጋለሁ ለዚህ እንድደርስ ስላገዛችሁኝ። ከዛ በተጨማሪ መምህራኖቼ፣ የፋይናል ኢየር ፕሮጀክት አድቫይዘሬን በጣም ማመስገን እፈልጋለሁ። በመጨረሻም የ2018 የአዲስ አበባ ዩኒቨርሲቲ ምሩቃኖች በሙሉ እንኳን ደስ አላችሁ፣ እንኳን ለዚህ ያደረሰን። በስፔሻል ኬዝ ለመንታ እህቴ ማህሌት አስራት እንኳን ደስ አለን፣ እንኳን ለዚህ እግዚአብሔር አበቃን ማለት እፈልጋለሁ። በመጀመሪያ ለወላጆቼ እጅግ በጣም ላመሰግናቸው እወዳለሁ። በእነሱ ሃርድ ወርክ እነሱ ቢልድ ባደረጉት ፐርሰናሊቲ ነው እኔ እዚህ ቦታ መድረስ የቻልኩትና ለእነሱ እጅግ በጣም ማመስገን እፈልጋለሁ። በተጨማሪም ለወንድሜና ለእህቶቼ የእነሱ ምክር አለበት፣ የእነሱ ዴይ ቱ ዴይ ፎሎ አፕ አለበት እና እነሱን ማመስገን እፈልጋለሁ። በተጨማሪም 2014 የሶፍትዌር ኢንጂነሪንግ ባቾች እንኳን ደስ አለን፣ እንኳን ደስ አላችሁ ስለተመረቅን ማለት ፈልጋለሁ። በተጨማሪም ለመንታ እህቴ ለመክሊት አስራት እንኳን ለዚህ ያደረሰሽ ተመረቅን ማለት ፈልጋለሁ።